ለመጀመሪያ ጊዜ ቁርአን የሰሙት ሰዎች ናቸው ወይስ ጂኒዎች? ሰላም አለይኩም ወራህመቱላሂ ወበረካቱ። ሃይወን አላችሁ ወይ? ዛሬ ቁርአንን የሰሙ ጂኒዎችን ታሪክ አቀርብላችኋለሁ። ኢንሻአላህ እስከ መጨረሻው ተከታተሉ። ቪዲዮውን ላይክ በማድረግ ጀምሩ፣ ለሰዎችም ሼር በማድረግ ጀምሩ። ብዙዎቻችን ጂኒዎች ከሰው ልጆች ውጭ ያሉ ፍጡራን መሆናቸውን እናውቃለን። ግን ቁርአን ለመጀመሪያ ጊዜ ሲወርድ መልእክቱ የደረሰው ለሰው ልጆች ብቻ ነበርን? ታሪካችን የሚጀምረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመካና በጣይፍ መካከል ባለው ምድረ በዳ በሌሊት ተነስተው ሶላት ሲሰግዱ ነው። በዚያ ሰዓት ከሰዎች አይን የተሰወረ ድንቅ ክስተት ተፈጠረ። በአላህ ፍቃድ ከጂኖች የሆኑ ቡድኖች የቁርአንን ንባብ ለመስማት ወደዚያ ስፍራ መጡ። የነብዩን ድምፅ ለመስማት ተጠጉ። ጂኖች ቁርአንን አዳመጡ። ያዳመጡትም ቃል ከዚህ በፊት ከሰሙት የተለየ እጅግ የሚገርምምና ኃይለኛ መልእክት ነበረው። ቁርአን ይህንኑ ክስተት በሱረቱል ጂን ላይ በግልጽ ያረጋግጣል። እኛ የሚገርም ቁርአን ሰማን። ቁርአን ስለ ፍትህ፣ ስለ አንድ አምላክ ተውሂድ እና ስለ ቀጥተኛው መንገድ መምራት ነበር። ለብዙ ዘመናት በምድር ላይ በነበሩ ጂኖች ዘንድ እንኳን ያልተሰማ ድንቅ መልእክት ነበር። ቁርአን ከሰሙ በኋላ እነዚህ ጂኖች ወደ ወገናቸው ማህበረሰባቸው ተመለሱ። ሰምተው ያገኙትን መልእክት በጋለ ስሜት አስተላለፉ። እንዲህ ሲሉም ተናገሩ፣ ወደ ቀጥተኛው መንገድ ይመናልና በእርሱ አመንን፣ በጌታችንም አንድነትም አናጋራም አሉ። ልክ እንደ ሰው ልጆች ጂኖችም ነፃ ምርጫ አላቸው። ከነሱ መካከል የነበሩት እነዚህ ጂኖችም የጃሊያን ጨለማ ትተው ብርሃንን መረጡ። የእስልምና መልእክት ለሁለቱ ፍጥሯን ለሰውም ለጂንም እንደመጣ አረጋገጡ። ይህ ታሪክ የሚያሳየን የእምነት ምርጫ ከእኛም በላይ የሆኑ ፍጥሯን ዘንድ ጭምር ያለ መሆኑን ነው። አምልኮትም ሆነ ቁርአንን የሚያዳምጡት ሰዎች ብቻ አይደሉም። ታላቁ የእስልምና መልእክት የሰው ልጅ ብቻ ሳይሆን ፍጥሯንን ሁሉ ያነጋገረ ድንቅ መልእክት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጨረስን።